ሲቢኢ ብር፣ ቴሌብር፣ አዋሽ ባንክ፣ አቢሲኒያ ባንክ ኤንድ ኮኦፐሬቲቭ ባንክ በእነዚህ ይከፍለናል። እሺ አፓችን ዳውንሎድ ሆኗል። አሁን ቀጥታ ኦፕን የሚለውን ነክተን አፓችንን እንከፍታለን። እዚህ ጋር እሺ እንክፈተው። ስንከፍተው ልክ እንደዚህ ይመጣልናል። እኔ ከዚህ በፊት ከፍቼው ስለነበር ነው። እናም እዚህ ጋር እጅግ በጣም ብዙ ኢትዮጵያውያን እየሰሩ ነው ያሉ። ከተከፈተ ምንም ብዙ ጊዜ አልቆየም፣ ግን እጅግ በጣም ኢትዮጵያውያን ተረባርበው እየሰሩበት ነው ያሉ። ምናልባት እናንተ የማታውቁት ከሆነ ገብታችሁ መስራት ግድ ይላችኋል። አሁን ወደ ዋና ሴቲንጎች እና እንዴት ታስክ እንሰራለን፣ እንዴት ነው ገንዘብ ማግኘት የምንችለው ወደሚለው እናልፋለን። ታስክ ለመስራት መጀመሪያ እዚህ ጋር የምትለዋን መንካት አለብን። እሷን ነክተን ስንገባ ልክ እንደዚህ ይመጣልናል። እንደዚህ ሲመጣልን ኮይን ማለት እየሰራን የምንሰበስበው ነው። ፖይንት ማለት ደግሞ እኛ ሰብስበን ወደ ገንዘብ ኮይናችን ወደ ፖይንት ቀይረን ፖይንታችን ገንዘብ ወይም ዶላር ሆኖ የሚወጣልን ማለት ነው። 100,000 ኮይን $10 ነው። እሱን መስራት ደግሞ ምንም ከባድ አይደለም፣ ግን ሰዓት ይፈልጋል፣ ፎከስ ይፈልጋል። አሪፍ አድርጋችሁ መስራትን ይጠበቅባችኋል። ስለዚህ እንዴት ታስክ እንሰበስባለን ወይም እንዴት ነው የኛን ገቢ ማግኘት የምንችለው ወደሚለው እንግባ። እዚህ ጋር ታስክ የምትል ነገር አለች፣ ይቺ ማለት ነው። ታስክ የምትለዋን ሂዳችሁ ክሊክ ስታደርጓት ልክ እንደዚህ ያመጣላችኋል። ስቴይ ፎር ኦን ሃወር፣ ለአንድ ሰዓት ቁጭ ብለን ላይቭ ላይ የምንቀመጥ ከሆነ 1 ኮይን ይሰጠናል። አቅላችሁ እንዳታዩት 1 ኮይን ስላችሁ እነዚህ ነገሮች ተሰብስበው ነው ነገ ከነገ ወዲያ ገንዘብ ሆነው ወደ አካውንታችን የሚገቡልን። ዘን ስቴይ ፎር 2 ሃወር፣ ለ2 ሰዓታት ስንቀመጥ 1 ኮይን ይሰጠናል። 3 ሆስቶሶችን እኛ ፎሎ የምናደርግ ከሆነ አሁን ልክ እንደ ቅድሙ 1 ኮይን ይሰጠናል። እነዚህ ነገሮች እናንተ አንቧቸው፣ ቀስ ብለው እያደጉ አሁን እዚህ ጋር ማይካችሁ ላይ ልክ እኔ እንደማደርገው እየተናገራችሁ መቆየት የምትችሉ ከሆነ 10 ኮይን ይሰጣችኋል። ልክ እንደዚህ እያደገ ጌሞችን መጫወት ሲጀምሩ፣ ቪአይፒ ክላስ ሲጀምሩ በቃ ሙሉ ነገራችሁ ያድጋል። ኮይናችሁ ምናምን እንዴት እንደሚሞላ አታውቁት። ዘንድ ደግሞ ኢንቫይቴሽን ፍሬንድ፣ ጓደኛ መጋበዝ አለባችሁ። ጓደኛ ስጋብዙ አሪፍ ኮይን ይሰጣችኋል። ያን ነገር ወደ ፖይንት ቀይራችሁ ፖይንታችሁን ደግሞ ወደ ገንዘብ ማውጣት ሲምፕል። እነዚህ አፖች አሪፍ ነገራቸው ገንዘብ ለማግኘት እጅግ በጣም ቀላሎች ናቸው። ኢትዮጵያ ውስጥ ካለ ከማንኛው ባንክ ጋር ይሰራሉ። በቀላሉ አካውንታችሁን ሊንክ አድርጋችሁ ገንዘባችሁን መቀበል ትችላላችሁ።
እዚህ ፕላትፎርም ላይ መጣችሁ ማግኘት የምትፈልጉ አዳ የሚል ፕሮፋይል አለኝ። አይዲ ነምበሬ 11718831 ነው። ይህ የምታዩት ይህን አይዲን ተጠቅማችሁ ሰርች ባር ጋር ሰርች አድርጋችሁ እኔ ማግኘት ትችላላችሁ። ፎሎ አድርጉኝ። ማይፋን ሁኑ፣ ፍሬንዶች እንሆናለን። ብዙ ታስኮችን አብረን እንሰራለን። ግን እንዳትቀደሙ። ሁሌም ቢሆን ፊት ላይ የሚሳተፉ ሰዎች ጥሩ ገቢ ያገኛሉ። ዘን ቀጣይ የሚመጡት ናቸው እነዛ ሰዎች መጠቀም የሚሆኑት። ስለዚህ ጀምሩ። አሪፍ ነው። ብዙ ሰዎች እየሰሩበት ነው። በጣም እየተረባረቡበት ነው። እሺ እንዴት ዊዝድራው እናደርጋለን የሚለውን ደግሞ እኛ ምንም ፖይንት የለንም። አሁን ልክ እንደምታዩት አሁን ነው እዚህ ጋር አንድ ፋን ያገኘ ነው። ዘን እንዴት ፖይንታችን እንደምናወጣ ላሳያችሁ። በገንዘብ ቀይረን ማለት ነው። ፖይንት የሚለውን እዚህ ጋር እንመጣና ፖይንትን ነካለን። ፖይንት የሚለውን ክሊክ እንዳደረጋችሁ ልክ እንደዚህ አይነት ገጽ ይመጣላችኋል። ዘን እዚህ ጋር ከረንሲ ታይፕ አለ። ልንቀበልበት እንፈልገው ከረንሲ ታይፕ እሱን ክሊክ እናደርግና እዚህ ላይ በፈለግነው ፕላትፎርም መቀበል እንችላለን። ባይናንስ ታውቋቸዋላችሁ እናንተ። ሲቀጥል ኢትዮጵያም እዚህ ፕላትፎርም ላይ ተቀላቅላለች። እንደምታያቸው ሀገሮች ከ30 እስከ 50 የሚቆጠሩ ሀገራት ናቸው። ከዛ ውስጥ ኢትዮጵያ አለችበት። እሱ ደስ የሚል ነገር ነው እዚህ ጋር ማለት ነው። በኢቲቪ መቀበል እንችላለን። ኢቲቪ እናደርገዋለን። $1 148 ብር ነው። 148 ብር ነው። $1 የሚሆንልን ፖይንት ደግሞ 10,000 ፖይንት ነው እዚህ ጋር ማለት ነው። ይህ ማለት እኛ ዴይሊ ታስክ የምንሰበስብ ከሆነ ፖይንት ማግኘት እጅግ በጣም ቀላል ነገር ነው። እንዳልኳችሁ ኑ እኔን ጆይን አድርጉኝ። ሰርች ባር ጋር መጣችሁ እንቀላቀል። አብረን ብዙ ነገር እንሰራለን። እዚህ ጋር አይዲን ገብታችሁ ሰርች አድርጉ። 11718831 የእኔ አይዲ ነው። አሁን ፖይንት ጋር እንገባና እንዴት ዊዝድሮው ማድረግ እንደምንችል አሳያችኋለሁ። እሺ ፓይመንት በዚህ ጋር መጣን። ኢቲቪ ካደረግነው ወዲያ እዚህ ጋር ፓይመንት ሜትድ የሚለውን እንጫና እዚህ ጋር ማለት ነው። ካላሳየዋችሁ አንዴ ተመልሼ ላሳየዋችሁ። እዚህ ጋር ፓይመንት ሜትድ የሚል አለ። ይህ ፓይመንት ሜትድ እነካና ወደ ውስጥ እንገባለን። ሲቢኢ ብር፣ ቴሌብር፣ አዋሽ ባንክ፣ አቢሲኒያ ባንክ ኤንድ ኮኦፐሬቲቭ ባንክ ኦፍ ኢትዮጵያ፣ ይሄ ኦሮሚያ ባንክ መሰለኝ። በእነዚህ ይከፍለናል። ቴሌብር ከከፈለ ራሱ እጅግ በጣም አሪፍ መንገድ ነው። እንደምታዩት ፊ 3% ይቆርጣል። እኛ 10 ብር ብንሰራ 7 ብር ለኛ ለትራንዛክሽናችን 3 ብር ይቆረጥብናል ማለት ነው። ቢሆንም ግን እኛ እዚህ ጋር የምንሰራው በዶላር ነው እንዳትረሱ። ይህ ማለት እጅግ በጣም ብዙ ብር እዚህ ጋር መቆጠር እንችላለን። $10 እንኳን ማውጣት ብንችል ሊሚትድ ዊዝድሮው አማውንት $10 ወይም 100,000 ኮይን ነው። 100,000 ኮይን ላይ ባስገብተን ቁጭ በማድረግ ብቻ ብዙ ነገር መስራት እንችላለን። ስለዚህ በዚህ መንገድ ገንዘባችን ዊዝድሮው ማድረግ እንችላለን ማለት ነው። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ አድርጉ። ቻናላችን ልክ እንደምታዩት
ሞኔታይዝ ለመሆን ራሱ አልበቃም። እንዲህ አይነት ቲፖችን የምትፈልጉ ከሆነ እኔና እናንተ ሰብስክራይብ ሳታደርጉ የመገናኘት እድላችን 5% ብቻ ነው። 95% ዩቲዩብ አልጎሪዝሙ የኔን ቪዲዮ እንዳልተመቻችሁ ስለሚያስብ ድጋሚ ወደ እኔ ቻናል አያስገባችሁም። ስለዚህ ሰብስክራይብ አድርጉ። ዩቲዩብ አልጎሪዝሙ ለብዙ ሰው ቪዲዮን ተደራሽ እንዲያደርግልኝ ይህ ነገር ለብዙ ሰዎች ይጠቅማል። ብዙ ሃው ቱ ሜክ ኦንላይን እያሉ እየሰረቹ ሁሉ ስካም የሆነባቸው ብዙ ሰዎች አሉ። እነሱ ሰዎች እጅግ በጣም ይሰሩበታል። ቀላል ነገር እንዳይመስላችሁ። ላይክ ኮሜንት በማድረግ አግዙኝ። እኔንም ሸር በማድረግም ለሰዎች እንዲደርሳቸው አድርጉ። አመሰግናለሁ። የዛሬ ቪዲዮአችን ይህን ይመስል ነበር። መልካም ጊዜ